ሰላም ቤተሰብ እንደምን አላችሁ? እዚህ ጋር የምትመለከቷቸው አጭበርባሪዎች ሁለት አጭበርባሪዎች ወደ እህቴ ባልትና ቤት በመምጣት ልጅቷን ግራ በማጋባት እዩ የሚያደርጉትን ነገር መጨረሻቸውን ይጠቅማቸዋል። እዩ ብሩን መልሽልን ይሏታል። ከዛ ቀኘት ያደርጋሉ አካባቢውን። ከቻሉ እዚህ ቦክስ ውስጥ ያለውንም ብር ለመውሰድ ሀሳብ ነበራቸው። ይህ ሌባ ላመሉ ዳቦ ይልሳል አይነት ነገር ነው። ባልትና ቤት ናቸው ሲልከሰከሱ። እዩ እስከ መጨረሻው ይጠቅማቸዋል። መልሽልን ማለት አሁን ብር ሊያስመልሷት ነው። ይህ ብሩን እንዴት እንደሚያየው እስካሁን አልባነነችም። እሷ ራሱ ይህንን ያን ግማሽ ነው ይሏታል። መዝኙ ይሏታል። ተመዝኖ የተቀመጠ ነገር አስመዘኗት። ምን አለ እነዚህን የመሰሉ ወጣቶች ሰርተው ቢበሉ። እዩ ይስቃሉ። እንዴት በቃ ለማጭበርበር የማይጠቀሙት ዘዴ የለም። ልጅቷ ግራ ገብቷታል። በዛ ላይ አዲስ ናት፣ ቅርብ ጊዜ ነው የቀጠረችው። በቃ ለማጭበርበር የማይጠቀሙት ዘዴ የለም። እንደምታያቸው ያው ብሩን ይሰጧታል፣ መልሰው ይቀበሏታል። ግራ እያጋቧት ነው ልጅቷን። የሆነ አመቺ ሁኔታ ካገኙ በቃ እንቀዋቱላ የሆነ ብሩን ይዘው ቢሄዱ ደስታቸው። ያው እነዚህ በዚህ የለመዱ ሌላ ቦታም ነጋዴዎች ካላችሁ መምጣታቸው ስለማይቀር በተለይ አባዶ ጂ7 አካባቢ ነው ጉዳዩ የተከሰተውና አባዶ ጂ7 አካባቢ ያላችሁ በተለይ በትኩረት ተከታተሏቸው። አይታችኋቸው አድራሻቸውን የምታውቁ ኢቭን የቲክቶክ አካውንትም ካላቸው ሜንሽን አድርጉልን። ያው በእጁ እንዴት እንደሚገባ እሷ ደግሞ ምስኪን ትተባበረዋለች። ጭራሽ እዩት ተንጠራርቶ የአቴንሽን ለመስረቅ። ሶስት ብር 4 ብር ነው የሚገኘው። ማየከካው ይኸው መለሰላት ደግሞ
ቤቴ እዚህ ጋር ነው። ቆይ ልደውል አለች እሷ። እዚህ ጋር አንደኛው ካሜራ ስትል ይዩት እንዴት ብሎ እንደሚሄድ ውልቅ ብሎ ይሄዳል። ይዩት የካሜራ ስም ሲነሳ ሄደ። በቃ ካሜራ ስላለች ነው እንጂ እንደውም ካሜራውን ያዳናት። ለጥ ሲል ንቅት ብለሽ ብትከታተይ ኖሮ ቢያንስ ሁለት ልጆች መጥተው ከዛ ብሩን አልመለስክልኝም አልኩት። እሱ ደግሞ 3 ጊዜ በርበሬ ያስመለሰኝና ስጭኝ መልሹ ምናምን እያለ እዛ በኋላ 600 ብር ነበር የሰጠኝ ግማሽ ኪሎ ብሎ ማለት ነው። እዛ እኔ ደግሞ መልሼሻለሁ ሲለኝ ግራ አጋባኝ ደግሞ አልመለስክልኝም። እንትን ነው ብሩን ሰጥቶኝ ነበረ ሰጠሁት። እዛ መልሶ ደግሞ ሰጠኝ። ሰጥቻለሁ ሶስተኛ ላይ ሪፖስት እያደረጋችሁ ሁሉም ጋር እንዲደርስና እነዚህ ሰዎች ተጠቁመው ለፖሊስ ጥቆማ ተደርጓል። ከዛ በተጨማሪ የእናንተም ጥቆማ እጅግ በጣም አስፈላጊ በመሆኑ ጥቆማ አድርሱን። ከልብ እናመሰግናለን። እህቴ G7 አባዶ ቁጥር 2 አማኑኤል ባልትና ከፍታለች። በዚህ አጋጣሚ አበረታቷት። አማኑኤል ባልትና የሚል የቲክቶክ አካውንት አላት። ሜንሽን አደርግላችኋለሁ። ተከተሏት። ቆንጆ ነገር ታዘጋጃለች። ባልትና ሚጥሚጣ፣ ዳጣ፣ በርበሬ፣ ሽሮ የተለያዩ የባልትና